እሺ እኔ ሶፊያ ከሊል እባላለሁ የኮራሽ ታላቅ እህት ነኝ እህቴ በጣም በልጇ በጣም ጊዜዋንና እድሜዋን በሙሉ የጨረሰችበት ልጅ ነውና በጣም ተሰቃይታ አላባት ያሳደገችው ጉሊት ነግዳ ተሯሩጣ ወጣትነት እድሜዋ ሁሉ በልጆቿ ነው የጨረሰችውና ከትንሽ ጊዜ በኋላ ነው ልጁ እንደዚህ ሆነውና እቤት ተቀምጦ ከሱ ጋር ተኮራምታ መከራዋን አይታ ማንንም ሰው ሳይሰማባት ደብቃ ችግሯን ችግር አድርጋ ነበር ማንንም እኛ እንኳን አናቀም ነበር እንደዚህ ስትሰቃይ እንደዚህ ስትሆን አናቀም ነበርና ያው እንግዲህ መጨረሻ ላይ ያው ትንሽ አይምሮን ትንሽ እንትን መሰለኝ የአይምሮ ጭንቀት ነገር ነው መሰለኝና ይሄን ያሟል ሰው ማይፈልግም ነበር ድንገት ነው ወጥቶ የቀረውና ይሄንን ነገር በቃ ይሄንን ያያችሁ እናት የወለደች እናት እንግዲህ ተፈረድ ልጅ ያለ ያዝናል ወጣቱማ ባውን ሰዓት እናት ሆኗል ይራራልና ለባካችሁ ይሄንን ነገር እንትን እንድትሉልንና በታች በተቀመጠው ስልክ በእግዚአብሔር ስም ለምናችኋለሁ በፈጣሪ ስም አንድ ፍሬ ልጅ ነው ትምርቱን 12ኛ ክፍል ከወደቀ በኋላ ነው እንደዚህ እንትን ያለውና ለባካችሁ ራሩ ያያችሁ በታች በተቀመጠው ስልክ ደውላችሁ ንገሩን እስቲ አደራ ላለሁኝ በእግዚአብሔር ስም ካገኛችሁ እኛም ወረታውን እንከፍላለን ያቅማችን እኛም የለንም ግን ወረታውን እንከፍላለን በእግዚአብሔር ስም ከኛ በላይ ደግሞ እግዚአብሔር ከፋይ ነው መልካም ለሚያደርግ እግዚአብሔር ይከፍላል ሷም የዋህናት እንደዛም የነገደች ከማንንም ጋር ተከማንም ጋር ምትኖር ሰውናትና እባካችሁ አደራ እላለሁ አመሰግናለሁ ጨርሻለሁ